ነቢዩ ሰለላሁ ዐለይሂ ወሰለም ያሉትን አስተንትኑ። 5 ሌሊቶች ዱዓቸው የማይመለሱ ናቸው። የመጀመሪያው የረጀብ ሌሊት፣ የሻዕባን መሃለኛው ሌሊት፣ የጁሙዓ ሌሊት፣ የሁለት ኢዶች ሌሊቱ ናቸው። እናንተ ሙእሚኖች ሆይ ለእናንተ ምርጡ ሌሊት መጣላችሁ፣ እሱም ረጀብ ነው። ይህ ረጀብ እኮ የተከበረ ነው። በዚህ ወር ላይ ጸጸትን አብዙ። በእንዲህ አይነት አጋጣሚዎች ከአላህ በረከቶች ተቋደሱ። የአላህን ሱብሓነሁ ወተዓላ ትእዛዞችን መጠበቅ ይኖርብናል። በእናንተ ላይ ረጀብ እንዳይገባባችሁ ዝምድናን የቆረጣችሁ ሆናችሁ የአላህን ሱብሓነሁ ወተዓላ ቁጣ የተጋለጣችሁ ሆናችሁ በረጀብ ወር ላይ መልካምን ያላገኘ የሻዕባንን ወር ደግሞ ያለፈው በረመዳን ላይ ምንም ያልተጠቀመ ያ ሰውዬ በትክክል ከስሯል። እንዲህ አይነቱ ሰው ለአላህ ሱብሓነሁ ወተዓላ ቁጣ እንዳይጋለጥ ይፍራ። ሁላችንም መጠንቀቅ አለብን። የወላጅ ሐቅ ኖሮብን የረጀብ ሌሊቶች እንዳያልፉብን አላህም አደራ ብሏል፣ እኔንም ወላጆችህንም አመስግን ብሎ። ሌላው መጠንቀቅ ያለብን ነገር ከወንድም ይሁን ከሴት ጋር ዝምድናን የቆረጥን ሆነን ረጀብ ሌሊቶች ላይ ማለፍ የለብንም። ይቅርታ መጠያየቅ ይኖርብናል። ሌላው መጠንቀቅ ያለብን ነገር በዚህ ወር ላይ በልባችን ላይ ኩራት ኖሮብን አንድም ሌሊት እንዳያልፍብን በዘመድ ላይ፣ በጓደኛ ላይ፣ በማንም ላይ የበላይነት ኩራት ማሳየት የለብንም። በእንዲህ አይነቱ ሌሊቶች ላይ ሰዎችን ማስታወስ፣ ሰዎችን ማንቃት በእያንዳንዱ ሙእሚን ላይ ግዴታው ነው።